ሰሞኑን ዝም ብሎ ይደክመኛል። ፍቅር የማይገባኝ ድንጋይ ነው አይደል መስል? የማንን ስልክ እየጠበቅሽ ነው? ብቻዬን መቀመጥ አልችልም። ምንድን ያደረግሽው ናርዲ? ጭራሽ በድኑ ማለች እኮ። አሁን እየተሰማሽ ያለው ስሜት የሰው ስሜትም ቶሎ ትረዳለህ። ስለኔ ስለተጨነክልኝ በጣም አመሰግናለሁ። ምን ነው ውስጥ አገቡ ነበር እንዴ? የዚህ ስልክ ሚስጥር ምንድን ነው? ለትንሽ አቆብኝ ነበር። ዲና የምር ዘመድሽ ነው? በጣም የምትዋደዱ ፍቅረኛሞች ነው የምትመስሉት። የፍቅረኛሽን ስልክ ፈልጌ ነበር። የፍቅረኛሽን? እኔ ለሱ ብዬ ልቤን የሚያቆስለኝን ነገር አደርጋለሁ። እሱ ግን ምንም አይረዳኝም። ልጅ ከመቼ ወዲህ ነው እንደዚህ አይነት ሰው የሆነው? 500,000 ብር አእምሮሽን መቋም አቁሚና እያሰብሽ ስላለው ነገር መፍትሄ ስጪ። ያንን ሁሉ ብር ከየት ነው የማመጣው? ማን ነው የሚደውልልሽ? የሚያስፈራራኝ ሰው አለ? በራሴ መንገድ ደርስበታለሁ። አንድ ጉዳይ ነበረኝ፣ በሚስጥር ነው የምታደርግልኝ። ይኸው ምክንያትህን አገኘ። እንኳን ደስ አለ።